የዓለምን ትኩረት ስቦ የቆየው የሩሲያ እና የዩክሬን ጦርነት አዲስ ምዕራፍ ላይ የደረሰ ይመስላል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ለጦርነቱ ዋና መነሻ ተደርጎ ሲወሰድ የነበረውን የኔቶ አባልነት ጥያቄ ለሰላም ሲባል እንደሚተው ይፋ አድርገዋል። ይህ ያልተጠበቀ የሐሳብ ለውጥ በሩሲያ እና በዩክሬን መካከል ለዓመታት የዘለቀውን ግጭት ለማስቆም ጠንካራ መሠረት ይጥላል ተብሎ እየተገመተ ነው። የኔቶ አባልነት ጥያቄ መተው ፕሬዝዳንት ዜሌንስኪ በአሜሪካ ልዩ መልእክተኛ ስቲቨን ዊትኮፍ ከተመራው ልዑክ እንዲሁም ከአውሮፓ ሀገራት ከፍተኛ ባለሥልጣናት ጋር በጀርመኗ ከተማ በርሊን ተወያይተዋል። ውይይቱ የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ሰፊ ትኩረት ተሰጥቶታል። የዩክሬን ፕሬዝዳንት የኔቶ አባልነት ጥያቄያቸውን ማንሳታቸውንና በዚህ ፋንታ ከምዕራባውያን ጠንካራ የደህንነት ዋስትና እንዲሰጣት መጠየቋን ገልጸዋል። ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን አስታውቃ ለጦርነቱ መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን ይፋ አድርጋለች። ይህን መሰረታዊ ጥያቄዋን በመተው ምትክ ዩክሬን ከአሜሪካ እና ከአውሮፓ ህብረት ከኔቶ ተመጣጣኝ የሆነ አማራጭ የደህንነት ዋስትና እንዲሰጣት ጠይቃለች። የፑቲን እና የትራምፕ ሚና የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኔቶ መስፋፋትን ለሩሲያ ደህንነት ስጋት መሆኑን በተደጋጋሚ ሲናገሩ መቆየታቸው ይታወቃል። ሩሲያ ዩክሬን ጋር የገጠመችው ጦርነት ዋና ምክንያት የዩክሬን አባል ለመሆን የጀመረችው ሂደት መሆኑን ስትገልጽ ቆይታለች። አሁን ላይ ዩክሬን ይህንን ጥያቄ መተው ድላቸውን ያረጋገጡ መሆኑን እየገለጹ ይገኛሉ። በሌላ በኩል የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው የበርሊኑን ውይይት ተከትሎ ከዜሌንስኪና አጋሮቻቸው ከመንከራቸው ሳምንት አስቀድሞ ከፑቲን ጋር መወያየታቸውን ተናግረዋል። ትራምፕ ከዚህ ቀደም ከነበረው በተሻለ አሁን ላይ በሐሳብ እየተቀራረቡ መምጣታቸውን ጠቁመዋል። የ28 ነጥብ የሰላም ዕቅድና አወዛጋቢ ጉዳዮች በአሜሪካ አስተባባሪነት እና በአውሮፓ ህብረት ሀገራት ተሳትፎ የተዘጋጀው ባለ 28 ነጥብ የሰላም ስምምነት ዕቅድ ለውይይቱ መሠረት ሆኗል። የሰላም ዕቅዱ ለሩሲያ ያደላ ነው በሚል በተለያዩ የአውሮፓ ሀገራት ሲተች ቆይቷል። ምክንያቱም ሩሲያ በዩክሬን ላይ ጦርነት ለመጀመር ምክንያት ናቸው ብላ ያነሳቻቸውን ነጥቦች አካቶ የያዘ በመሆኑ ነው። በሰላም ዕቅዱ ውስጥ ከተካተቱት ነጥቦች መካከል ዋና ዋናዎቹ ዩክሬን የኔቶ አባል መሆን አትችልም፣ ነገር ግን የአውሮፓ ህብረት እጩ መሆን ትችላለች፣ ኔቶ በዩክሬን ጦር ሰፈር እንዳይኖረው፣ የዩክሬን የታጠቀ የሰው ኃይል አሁን ካለው ከ800,000 እንዳይበልጥ፣ ለዩክሬን የደህንነት ዋስትና መስጠት፣ የአውሮፓ ኃይሎች በፖላንድ ጦር ሰፈር እንዲሆኑ፣ የተጣሉ ማዕቀቦች ዳግም እንዳይጣሉ መወሰን፣ ሩሲያ በዩክሬን ላይ ጦርነት ለመጀመር ምክንያት ናቸው ብላ ያነሳቻቸውን ነጥቦች ዩክሬን ማድረግ የለባትም የሚሉ ይገኙበታል። በተጨማሪም ሩሲያ ጉድጓዱን 8 ሀገሮች ዳግም እንድትቀላቀል የሚለው ከተካተቱት የሰላም የስምምነት ነጥቦች ተጠቃሽ ነው። የሩሲያ ዩክሬን ጦርነት ከተጀመረበት ከ2022 እስከ 2024 ባለው ጊዜ ውስጥ ሩሲያ የዩክሬንን 20% ወይም 40,000 ስኩዌር ኪሎ ሜትር ያክል በእጇ አስገብታለች። ወደ 53,000 የሚጠጉ ሲቪሎች ሲገደሉ 3.7 ሚሊዮን ዩክሬናውያን ከቀያቸው እንደተፈናቀሉ መረጃዎች ያሳያሉ። ወደ 6.9 ሚሊዮን ዩክሬናውያን ከሀገራቸው ሲሰደዱ 12.7 ሚሊዮን የሚሆኑት ደግሞ የሰብአዊ እርዳታ ጠባቂ ሆነዋል። ዩክሬን በአሜሪካ $175 ቢሊዮን እና ከአውሮፓ ህብረት $19 ቢሊዮን ድጋፍ አግኝታለች። ዩክሬን ለዓመታት ያክል ከሩሲያ ጋር የተዋጋችበት፣ መስዋዕትነት የከፈለችበት፣ መሰረተ ልማቶችን ያጣችበትና ዜጎቿን በሞት የተነጠቀችበት ጦርነት ምክንያት የኔቶ አባልነት ጥያቄ እንደነበር ይታወቃል። አሁን ግን ራሷ ዩክሬንያን ሁሉ መስዋዕትነት የከፈለችበትን የኔቶ አባልነት ጥያቄ ለሰላም ሲባል እንድትሰርዝ መምጣቷ በርካቶችን ጥያቄ ውስጥ ከቷል። ፕሬዝዳንት ዜሌንስኪ በሩሲያ የተያዙ የሀገሪቱ ግዛቶች ላይ ንግግር እንደሚካሄድ ተጠቁሟል። በዩክሬን በኩል የሚቀርቡት ቅድመ ሁኔታዎች ዜሌንስኪ ከስካይ ኒውስ ጋር በነበራቸው ቃለ ምልልስ ላይ ዩክሬን በሰላም ዕቅዱ ላይ ፈቃደኛ የምትሆነው ኔቶ በመጀመሪያ በዓለም አቀፍ ደረጃ እውቅና ባለው ድንበር መሰረት ለመላው ዩክሬን ግዛት እውቅና ከሰጠ ብቻ እንደሆነ ተናግረዋል። ይህም ዩክሬን በአሁኑ ጊዜ በሩሲያ ቁጥጥር ስር የሚገኙትን ግዛቶች በዲፕሎማሲያዊ መንገድ ለማስመለስ ብሎም ለመደራደር እንደምትሞክር ያመለክታል። ኔቶ በአሁኑ ጊዜ በሩሲያ ቁጥጥር ስር ያሉትን ግዛቶች ጨምሮም ለመላው ዩክሬን አባልነት መስጠት አለበት ሲሉ የገለጹት ዜሌንስኪ ለከፊል የሀገሪቱ ግዛት ብቻ መስጠት በሩሲያ የተያዙ አካባቢዎችን አሳልፎ እንደመስጠት ይወሰዳል ሲሉ ተደምጠዋል። የአሜሪካ ልዩ መልእክተኛ ዊትኮፍ በርካታ ለሰላም የሚጠቅሙ ለውጦች በውይይቱ መታየታቸውን ገልጸዋል።
ዩክሬንም አማራጭ የደህንነት ዋስትናው ሕጋዊ እና አሜሪካ የምትሳተፍበት እንዲሆን እንደምትሻም አስታውቃለች። ሩሲያ ደግሞ ጉዳዩ ተቀባይነት ከማግኘቱ በፊት በአጽንኦት መታየት እንዳለበት መክራለች። ሩሲያ ዩክሬን ዳግም ብትወረር ወታደራዊ እርምጃ እንደሚወሰድባት፣ በዓለም አቀፍ ደረጃ የተጣለባት ማዕቀብ ዳግም እንደሚጣልባት፣ ከዩክሬን ለምትወስዳቸው ስፍራዎች የተሰጣት ዕውቅና እንደሚነሳ ተካተዋል። ሞስኮ እና አውሮፓውያን ከሁለተኛው ዓለም ጦርነት ወዲህ የገቡበትን ጦርነት ለማስቆም የሚያስችል የሰላም ማስፈን አጀንዳ በከፍተኛ መሪዎች ደረጃ እየተካሄደ ነው። ዩክሬን እና ሩሲያ መቼ በይፋ በሰላም እጅ እንደሚጨባበጡ ወደፊት የምናይ ይሆናል። ቸር ሰንብት።